So guys, welcome to the first part of the course which is part 1 ማለት ነው። so በዚህ part 1 ቪዲዮ ስለ ራሴ እንዲሁም ደግሞ ስለ SMC ስትራቴጂ አንዳንድ ነገር እላችኋለሁ። ብዙም ረጅም አይሆንም። ከዛ በኋላ ዲፕሊ ወደምናያቸው ኪ ፖይንቶች ማለትም SMC ትሬደሮች የሚጠቀሟቸውን አጫጭር ኖቶችን የምነግራችሁናል በዚህ ቪዲዮ ማለት ነው። በመጀመሪያው ፓርት ደን በፓርት 2 በፓርት 3 ያለ በሚቀጥሉት ፓርቶች ደግሞ ዲፕሊ ወደ መጻፉ ወይም ደግሞ ወደ ስትራቴጂው እየገባን የምንሄድ ይሆናል ማለት ነው። ኦኬ ሶ ባጭሩ ዌልካም ላችሁ ፈልጋለሁ። ስለ ራሴ አንድ ነገር ላችኋለሁ። የተወሰነ ነገር ብዙ ማውራት አልፈልግም ስለራሴ ጀስት ማን ነው የሚያስተምራችሁ ሚሊዮን ነገር ለማወቅ እንዲጠቅማችሁ አጭር ነገር እነግራችኋለሁ። then straight to ወደ SMC እንገባለን ማለት ነው። so about myself I'm ዮናታን እባላለሁ። ፎሬክስ ትሬደር ነኝ። ኦልሞስት በማወቅም ባለማወቅም እዚህ አመት ላይ ለ3 አመት ቆይቻለሁ ማለት ነው እዚህ ማርኬት ላይ ማለት ነው። so ባሳለፍኳቸው 3 አመታት ያለፍኩትን ትራያል እና ኤረር ፔን እንዲሁም ደግሞ የተለያዩ ሰክሰሶችን በዚህ መጽሐፍ ሼር የማደርጋችሁ ይሆናል ወይም ደግሞ በዚህ ፉል ኮርስ በቪዲዮ መልኩ ሼር የማደርጋችሁ ይሆናል ማለት ነው። so after ብዙ ስትራቴጂዎችን አምናሴ ብዙም አልሞከርኩም። ላይክ አይስቲ ምናምን የሚባሉ ስትራቴጂዎችን መጀመሪያ ላይ አይቼ ነበረ። በእነሱ ስትራቴጂ ያላገኘሁትን ኮንሲስተንትሊ ፕሮፊት እንድሰራ ያደረገኝን ስማርት መኒ ኮንሴፕት በዚህ ቪዲዮ ሼር የሚያደርጋችሁ ይሆናል። በዚህ ቪዲዮ ብቻ አይደለም በሆል ኮርስ ሼር የማደርጋችሁ ይሆናል ማለት ነው። ሶ ይሄ ኮርስ ያው መጀመሪያም ነግሬያችኋለሁ ብዬ አስባለሁ። ፎሬክስ ትሬዲንግን ከዜሮ ጀምሬ ማስተምርበት አይደለም። ስትራቴጂ የተቸገሩ ያሉ ትሬደሮች ነገር ግን ስለ ፎሬክስ ትሬዲንግ የተወሰነ ነገር የሚያውቁ ነገር ግን በስትራቴጂ በጣም እየተቸገሩ ያሉ ትሬደሮችን ሰፖርት ለማድረግ እንዲረዳ ስለ SMC ስትራቴጂ የሚያወራ ቪዲዮ ብቻ ስለሆነ ነው። ስለዚህ ስለ ፎሬክስ ቤዚክሶች ማለትም ስለ ፒፕስ ምናምን የሚባሉ ነገሮችን ማታውቁ ከሆነ እነሱን በራሳችሁ ፊገር አውት ማድረግ ትችላላችሁ። አሁን ግን የማስተምራችሁ አክቹአሊ ቴክኒካሊ ማርኬቱ ላይ መስራት የምችሉትን አናሊሲስ የምትሰሩበትን ስትራቴጂ እንዴት ዴቨሎፕ ማድረግ እንደምችሉ SMCን እንዴት ከናንተ ጋር ማስተር ማድረግ እንደምችሉ ነው ማሳያችሁ ማለት ነው በዚህ ኮርስ። ሶ ፋይናል ኖት ልነግራችሁ የምፈልገው ነገር ምንድነው የኔ ኮርስ which is አሁን ማስተምራችሁ ከዚህ በኋላ የማስተምራችሁ ስትራቴጂ ወይም ደግሞ የምነግራችሁ ነገሮች ሪል ኤክስፒሪየንስ ላይ እኔ ያሳለፍኩትን 3 አመት የማሳያችሁ ይሆናል ማለት ነው። ኢትስ ናት ቲዮሪ የሆነ ነገር አንብቤ ወይም ደግሞ ከመጽሐፍ የተጻፈ ነገር ሼር ላደርጋችሁ አይደለም የመጣሁት። ነገር ግን ያሳለፍኩትን ባክ ቴስት ሳደርግ ፎርዋርድ ቴስት ሳደርግ እንዲሁም ደግሞ ሪል አካውንቶች ላይ ትሬድ ሳደርግ ያየሁትን ሪል የሆነ ኤክስፒሪየንስን ሼር የማደርግበት ኮርስ ነው። ስለዚህ ብችሉ የሆነ ማስታወሻ አዘጋጅታችሁ ለመያዝ ብትሞክሩ በጣም ጥሩ ነው። ምክንያቱም አንዳንድ ስትራቴጂዎች ቶሎ ላትረዷቸው ትችላላችሁ። የራሳችሁ የሆነ ጊዜ ይፈልጋሉ። ስለዚህ ዲፕ የሆነ አናሊሲስ ለመስራት ወይም ደግሞ ዲፕ የሆነ አንደርስታንዲንግ ለማግኘት መጽሐፍ ብታዘጋጁና የሆነ ማስታወሻ ይዛችሁ ብትማሩ ለሚቀጥሉ ኮርሶች ኢፌክቲቭ እንደሚሆን ልነግራችሁ ፈልጋለሁ ማለት ነው። ሶ ዳት ቢንግ ሴድ አሁን ቀጥታ ወደ ስማርት መኒ ኮንሴፕት እንገባለን ማለት ነው። let's get into it. so welcome once again. በዚህኛው መጽሐፍ ወይም ደግሞ በዚህኛው ፉል ኮርስ ስለ ስማርት መኒ ኮንሴፕት which is SMC strategy የምትማሩ ይሆናል ማለት ነው። ሶ በዚህም ኮርስ ነገሮችን ኮምፕሊኬት ለማድረግ አልፈልግም። እንዴት ስማርት መኒ ኮንሴፕት በቀላል መንገድ መረዳትና እንዴት በቀላል መንገድ እንደሚሰራ ለማስረዳት ነው የሚሞክረው ማለት ነው። ሶ በዚህ ኮርስ ስለ ማርኬት ስትራክቸር ስለ ኢንትሪ ኤክስኪዩሽን ፕላስ ደግሞ ስለ ሊኩዲቲ which is the biggest one ሊኩዲቲን ያወቀ ሰው ምንም አይነት ማርኬት ላይ ምንም አይነት ነገር ቢመጣ አይሸወድም ማለት ነው። ስለዚህ ስለ ሊኩዲቲ አስተምራችኋለሁ። ብቻ lot of thing አለ ማለት ነው። ዲፕ ዳይቭ ወደ ኮርሱ እየገባን ስንሄድ የምትረዱት ወይም ደግሞ ፊገር አውት የምታደርጉት ይሆናል ማለት ነው። ሶ አሁንም ማስተምራችሁን ይህንን ስትራቴጂ በፈለጋችሁበት ማርኬት ታይፕ ቼክ ማድረግ ትችላላችሁ። የፎሬክስ ማርኬት ሊሆን ይችላል፣ ስታክ ማርኬት ሊሆን ይችላል፣ ክሪፕቶከረንሲ ሊሆን ይችላል፣ ኢንዲሲስ ሊሆን ይችላል። የተለያዩ ማርኬት ታይፖች ላይ ቼክ ማድረግ ትችላላችሁ። ለአሁኑ ግን እነዚህ ማርኬቶች ላይ ቼክ ብታደርጓቸውና እነዚህ ማርኬቶች ላይ እንደሚሰራ ቼክስ አድርጌ ምንም ስላየው ከዚህ በፊትም ብዙ ስማርት መኒ ትሬደሮች SMC በመጠቀም እነዚህ ማርኬቶች ላይ ትሬድ ስለሚያደርጉ እናንተም ሜቢ ከእናንተ ጋር በሚሄዱ ማርኬት ታይፕ ይሄንን ስትራቴጂ ወስዳችሁ ትሬድ ማድረግ ትችላላችሁ ማለት ነው። እኔ ግን ፎሬክስ ማርኬት ላይ ነው ትሬድ የማደርገው ማለት ነው። ሶ አሁን ማስተምራችሁን ነገር ወይም ደግሞ ከዚህ ቀጥሎ በሙሉ ኮርሱ ማስተምራችሁን ነገር በቻላችሁት አቅም ለመማር በቻላችሁት አቅም ለመረዳት ሞክሩ። ደጋግማችሁ ለማየት እንዲሁም ደግሞ ደጋግማችሁ አንደርስታንድ ለማድረግ ሞክሩ። አንዳንድ ስትራቴጂዎች ሁሉም ስትራቴጂዎች በሚባል ደረጃ ለመረዳት የራሳችሁ የሆነ ፖይንት አላቸው፣ የራሳችሁ የሆነ ታይም አላቸው። ሶ ታይሙን ሰታችሁ ለመረዳት እንድትሞክሩ ካሁኑ ላሳውቃችሁ ወይም ደግሞ ልነግራችሁ ፈልጋለሁ። ሶ ፋይናሊ ደግሞ ዋንስ ፊገር አውት ካረጋችሁት እንዴት እንደሚሰራ ስማርት መኒ ኮንሴፕት እንዴት ሙቭ እንደሚያደርግ ከምን ተነስቶ ሬት እንደሚሄድ ምን እንደሆነ ስለ SMC ፉል ስትራቴጂ ዋንስ አንደርስታንድ ካረጋችሁ ኦልሬዲ እናንተ ስማርት መኒ ፋይንድ አውት አርጋችሁ ወይም ደግሞ ስማርት መኒ እንዴት እንደሚንቀሳቀሱ አውቃችኋል ማለት ነው። ሶ ስማርት መኒን አወቃችሁ ማለት ደግሞ የፕራይስ ዳይናሚክስን which is ማርኬት ከምን ተነስቶ ወደ ምን ለምን እንደሚሄድ ኦልሬዲ አውቃችሁታል ማለት ነው። ስለዚህ ማርኬቱ ላይ ምንም አይነት ቴክኒካል ፖይንት አትቸገሩም ማለት ነው። ሶ ይሄንን ጎልደን የሆነውን ስትራቴጂን ወደ ማስተምርበት ወደ መጀመሪያው ፓርት እንኳን በሰላም መጣችሁ። ሶ the first wish we wish you successful progress in trading successful የሆነ ፕሮግረስ ትሬዲንግ ላይ እንድታሳልፉ እኔም የዩኒስናይፕ ኮሚኒቲ ፕላስ ደግሞ የዩኒስናይፕ ሰፖርት ቲሞች እንመኝላችኋለን። ሌትስ